አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም እጅግ አስደናቂ በሆነ ታሪክ ተመልሰናል። ይህን ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። ላይክ በማድረግ ጀምሩ። አዲስ ከሆናችሁ ደግሞ የሰብስክራይብ ምልክቱን መጫናችሁ እንዳትረሱ። በጥንት ዘመን በአንድ ከተማ ውስጥ ከበሮ እየመታ የሚዞር አንድ ከበሮ መቺ ነበር። ከጠዋት እስከ ማታ ድረስ የሚሰራ ሲሆን የሚያገኘውን ገንዘብ በሙሉ በከረጢት ውስጥ ይሰበስባል። የሚለብሰው ጫማ ግን በጣም ያረጀ ነበር። ለ20 ዓመት ያህል ያደረገው ሲሆን በተቀደደ ቁጥር አዲስ ትራፊ እየለጠፈበት የጥፋት ክምር ሆኖ መልኩ በጣም አስቀያሚ ሆኗል። በዚህ ምክንያት ከበሮ መቺውና ጫማው በመላው ከተማ ይታወቁ ሆኑ። እውነታው ግን ከበሮ መቺው በጣም ቆጣቢ ነበር። ከበሮ በመምታት ገንዘብ ቢያገኝም ለራሱ በጣም ጥቂት ነገር እንጂ አያወጣም። መከራን እየታገሰ ገንዘብ መሰብሰብ ብቻ የህይወቱ ግብ ነበር። በምግብ አይጠግብም፣ በማንም ሰው ላይም ገንዘቡን አያወጣም። አንድ ቀን ከበሮ መቺው ወደ ገበያ ሄደ። እዚያም ብዙ የወርቅ ቀለም ያላቸው የሚያምሩ የመስታወት ዕቃዎችን ሊሸጥ የመጣ አንድ ነጋዴ አገኘ። ከበሮ መቺው በጣም ተንኮለኛ ነበር። ነጋዴው ዕቃው ሳይሸጥለት በመቅረቱ ተጨንቆ እንደሆነ ወዲያውኑ ተረዳ። ከበሮ መቺው በውስጡ ስግብግብነት አደረበትና ነጋዴውን ማታለል ጀመረ። ጌታዬ ሆይ፣ እነዚህ ዕቃዎች እዚህ መሸጥ በጣም ከባድ ነው። ስለዚህ ምክሬን ስማና ራስህን ከዚህ ሸክም ለማቅለል በማንኛውም ዋጋ ሽጣቸው አለው። በጣፋጭ ንግግሩ ነጋዴውን ካታለለው በኋላ እነዚያን የሚያምሩ ዕቃዎች በ60 ዲናር ብቻ ገዛቸው። ነጋዴው ባይታለል ኖሮ ከዚያ በ10 እጥፍ በሚበልጥ ዋጋ ይሸጣቸው ነበር። ከበሮ መቺው በውስጡ ደስ ብሎት ዛሬ ታላቅ ነጋዴን አታለልኩ፣ ከነዚህ ዕቃዎችም የከፈልኩትን እጥፍ አተርፋለሁ አለ። ከዚያም ወደ አንድ የተምር ሻጭ ሄዶ እነዚያኑ ዕቃዎች በተምር ሞላና ወደ ቤቱ ተመለሰ። የወርቅ ዕቃዎቹን በአንድ ክፍል ውስጥ አስቀመጣቸው። አንድ ቀን ወደ ገላ መታጠቢያ ቤት መሄድ እንዳለበት አሰበ። ሳይታጠብ ወራት አልፈውት ነበር። በማግስቱ በማለዳ ተንስቶ ወደ ታዋቂው የከተማው መታጠቢያ ቤት ሄደ። እዚያም አንድ ጓደኛውን አገኘው። የጓደኛው ዓይን በጫማው ላይ አረፈ። ጫማው በልጥፍጣፊ ብዛት ጫማ መባሉ ቀርቷል። ጓደኛው ራሱን መቆጣጠር አቅቶት ጓደኛዬ ሆይ፣ አላህ በገንዘብ ሲያበለጽግህ እንዴት ትሆናለህ? ብቻህን ነህ፣ ልጆችም የሉህም። እስከ መቼ ነው ይህንን ገንዘብ የምትሰበስበው? እስከ መቼስ ነው ይህንን ጫማ ሙጥኝ የምትለው? በአንድ ቀን ከምታገኘው ትርፍ እጅግ በትንሹ አዲስ ጫማ መግዛት አያቅትህም አለው። እነዚህ ቃላት የከበሮ መቺውን ልብ ነኩትና እውነት ብለሃል ወንድሜ፣ ነገ በአላህ ፍቃድ ምክርህን ተገብራለሁ አለ። ከዚያም ወደ መታጠቢያ ቤት ገብቶ ለረጅም ጊዜ ገላውን ታጠበ። ሲወጣና ልብሱን ሊለብስ ሲል ከጫማው አጠገብ አዲስ ጫማ ተቀምጦ አገኘ። ደግ ጓደኛዬ አዲስ ጫማ ገዝቶ ትቶልኝ ሄዷል፣ አላህ መልካም ዋጋውን ይክፈለው ብሎ አሰበ። በደስታ አዲሱን ጫማ አድርጎ ወደ ቤቱ ሄደ። ዛሬ በጣም ደስተኛ ነበር። አምላክ ያለምንም ክፍያ አዲስ ጫማ ሰጠኝ ብሎ አመነ። ነገር ግን ደስታው ወደ ሐዘን እንደሚቀየርና ይህ ጫማ ወደ ቤቱ መከራ ይዞ እንደሚመጣ አላወቀም። ዕጣ ፋንታ በንፉግነቱ ሊቀጣው ወስኖ ነበር። እንዲያውም እዚያው መታጠቢያ ቤቱ ውስጥ ያገኘው ጫማ የከተማው ዳኛ ጫማ ነበር። ዳኛው ገላውን ታጥቦ ሲወጣ ጫማውን አጣ። በጣም ተቆጥቶ የመታጠቢያውን ቤት ባለቤት ሌባውን ፈልጉ ብሎ አዘዘ። ከብዙ ፍለጋ በኋላ ማንም የማይፈልገው የከበሮ መቺው ያረጀ ጫማ ተገኘ። ጫማው በከተማው የታወቀ ስለነበር ሁሉም የማን እንደሆነ ወዲያው ነው። ዳኛው ይህንን ሲሰማ ወታደሮቹ የከበሮ መቺውን ቤት እንዲከቡና እንዲፈትሹ አዘዘ። ቤቱን ሲፈትሹ የዳኛውን ጫማ እዚያው አገኙት። ከበሮ መቺውን ይዘው አሰሩት። ንጹህ መሆኑን ለማስረዳት ቢሞክርም ዳኛው የተሰረቀ ጫማ ቤቱ ውስጥ ተገኝቷል ብሎ አልቀበለውም አለ። በግርፋት እንዲቀጣ፣ ለቀናት እንዲታሰርና ብዙ ቅጣት ገንዘብ እንዲከፍል ተወሰነበት። ከአስር ሲወጣ በጭንቀትና በንዴት ውስጥ ነበር። ራሱን እየወቀሰ ይህ የተረገመ ጫማ ባይኖር ኖሮ ይህ መከራ አይደርስብኝም ነበር አለ። በጫማው ላይ ያለውን ንዴት እየጨመረ መጣና በመጨረሻም ከዚህ ጫማ ለአንዴና ለመጨረሻ ጊዜ ለመገላገል በጨርቅ ጠቅልሎ በማለዳ ወደ ወንዝ በመሄድ በሙሉ ኃይል ወረወረው። ጫማው በጣም ከባድ ስለነበር ወዲያውኑ ወደ ወንዙ ሰረገ። ከበሮ መቺው በደስታ ወደ ቤቱ ተመለሰ። ነገር ግን በማግስቱ አንድ አሳ አጥማጅ
ከዚያ ቦታ መረቡን ሲጥል በጣም ከባድ ነገር እንደያዘ ተሰማው። ብዙ አሳ የያዘ መስሎት በደስታ ሲጎትተው በመረብ ውስጥ ተጠቅልሎ የመጣው ያው ዝነኛው ጫማ ነበር። አሳጥማጁ ጫማውን ሲያይ ይህ ጫማ ከከበሮ መቺው የጠፋ መሆን አለበት፣ ሊፈልገው ይችላል ብሎ በማሰብ ወደ ከበሮ መቺው ቤት ይዞት ሄደ። በከተማው ገበያዎች ውስጥ ፈለገው፣ አግኝቶ ጫማውን ሊሰጠው ሞከረ። ነገር ግን አላገኘውም፣ ተመለሰ። አሳጥማጁ ወደ ከበሮ መቺው ቤት ሄዶ በሩን በኃይል አንኳኳ። ነገር ግን ምንም ጥቅም አልነበረውም። በሚቀጥለው ቀን ጠዋት ሊመለስ ወሰነ። ሊሄድ ሲል ግን አይኑ አንዲት ትንሽ መስኮት ቀዳዳ ላይ አረፈ። በቤቱ ግድግዳ ላይ የተከፈተች ቀዳዳ ነበረች። ከበሮ መቺው ሲመጣ እንዲያገኘው ጫማውን በዚያ በኩል ወደ ውስጥ ቢወረውረው የተሻለ እንደሆነ አሰበ። አልተጠራጠረም። ይልቁንም ጫማውን በኃይል ወረወረው። ጫማው በቀዳዳ በኩል አለፈ። ነገር ግን መጥፎ ዕድል ሆኖ ጫማው በቀጥታ በመስታወት ዕቃዎች ላይ አረፈ። ከበሮ መቺው በጥንቃቄ አከታትሎ አስቀምጧቸው የነበሩት ቆንጆ ዕቃዎች በሙሉ ተሰባብረው ተበታተኑ። በክፍሉ ውስጥ ተበታተኑ። ከበሮ መቺው ወደ ቤቱ ተመልሶ ጥፋቱን ሲያይ ራሱን ይዞ ተቀመጠ። በድንጋጤ ደነዘዘ። ራሱን መቆጣጠር አቃተው። እያለቀሰና እየጮኸ ፊቱን በጥፊ ይመታ ጀመር። ከጥቂት ጊዜ በኋላ ጫማውን እንደ ሕያው ፍጡር ይወቅሰው ጀመር። እንዲህም አለው፣ አንቺ ጫማ ካወቅኩሽ ጀምሮ ምን አተረፍሽልኝ? የተረገምሽ፣ በሕይወቴ ዘመን ሁሉ አብረሽ ልትኖሪ የወሰንሽ ትመስያለሽ። በአንቺ ምክንያት ሺህ እርግማን ደረሰብኝ። መከራው ሊቻል የማይችል ነው። እስከ መጨረሻው በማትወጪበት ጉድጓድ ውስጥ እቀብርሻለሁ ብዬ እምላለሁ አለ። በንዴት ጭንቅላቱ ሊፈነዳ ደረሰ። ፊቱ ቀላ። አካፋ ይዞ ጫማውን ለመቅበር በቤቱ ግቢ ውስጥ ጥልቅ ጉድጓድ መቆፈር ጀመረ። ጫማውን ለመቅበርና ከመከራው ለመገላገል በሌሊት ጸጥታ ውስጥ የአካፋውን ድምፅ ከፍተኛ ፍርሃት ፈጠረ። የሰፈሩ ሰዎች ሌባ ቤት እያቀደደ መስሏቸው ደነገጡ። በድንጋጤ ወጥተው ዘበኛውን ፈለጉና ነገሩት። ዘበኛውና ረዳቶቹ ፊሽካ እየነፉ በፍጥነት መጡ። የከበሮ መቺው ቤት ደረሱ። ከቤቱ ከፍተኛ ቁፋሮ ድምፅ ይሰማ ነበር። ወደ ቤቱ ገቡ። ያዙትና በዚህ ጊዜ ወደ ዳኛው አቀረቡት። ዳኛው ብዙ ገንዘብ እንዲቀጣና እንዲታሰር አዘዘ። በታሰረበት ቅጣቱን ጨርሶ ሲወጣ ንዴቱ አልበረደም ነበር። ወደ ቤቱ እንደተመለሰ ከጫማው ለአንዴና ለመጨረሻ ጊዜ ለመገላገል እስከ ጠዋት እንኳን አልታገሰም። በዚያው ሌሊት ጫማውን ጠቅልሎ በጨርቅ ጠቅልሎ በከተማው ወዳለ ትልቅ የፈሳሽ ማስወገጃ ቦታ ወሰደው። እዚያም ወረወረው። በዚያ ያንን አሳዛኝ ጫማ ዳግመኛ እንደማያየው አሰበ። ነገር ግን ሰው ይመኛል፣ እጣ ፋንታ ደግሞ ሌላ ያደርጋል። ከጥቂት ቀናት በኋላ የፈሳሽ ማስወገጃው ተዘጋና መጥፎ ሽታ በአካባቢው ተሰራጨ። ሰዎች ቦታውን መረመሩ። በቦዩ ውስጥ የውሃውን ፍሰት የሚከለክል ነገር ተቀርቅሮ አገኙ። ከብዙ ጥረት በኋላ ያንን ነገር አወጡት። ነገሩ የከበሮ መቺው ጫማ ሆኖ ተገኘ። ሰዎቹ ተቆጡና ለፖሊስ አዛዡ ነገሩት። ከበሮ መቺውን ያዙት። በድጋሚ ወደ ዳኛው ቀረበ። በዚህ ጊዜ ዳኛው 3 አይነት ቅጣቶችን ጣለበት። አንደኛው በጫማው ምክንያት ለደረሰው ጉዳት፣ ሁለተኛ ለቦዩ ባለቤት፣ ሶስተኛው ደግሞ ለቸልተኝነቱ። ቅጣቱን ከከፈለ በኋላ ይህ ጫማ እንደማይለቀው ተረዳ። ለነገሩ እጅ ሰጠ። ከዛሬ ጀምሮ ጫማውን ላለመንካትና ላለማስከፋት ወሰነ። ጫማውን በደንብ አጥቦ በቤቱ ጣሪያ ላይ አስቀመጠው። ከእንግዲህ አንተና እኔ ምንም ግንኙነት የለንም አለ። በድጋሜ ተስፋው መከነ። ገና ቀኑ ሳይነጋ ኃይለኛው አውሎ ነፋስ መጥቶ ጫማውን ከጣራው ላይ ወረወረው። ጫማው መንገድ ላይ በሚያልፍ ሰው ጭንቅላት ላይ አረፈ። ሰውየውን ክፉኛ ቆሰለው። ደም ፈሰሰው። ሰዎች በቆሰለው ሰው ዙሪያ ተሰበሰቡ። ጫማውን ሲያዩ ወዲያውኑ የከበሮ መቺው ስራ መሆኑን አወቁ። ታሪኩ በከተማው ሁሉ ታወቀ። ከበሮ መቺው በድጋሚ ቸልተኝነት ወደ ዳኛው ቀረበ። ዳኛው ከፍተኛ ቅጣት ጣለበትና እንዲህ አይነት ቸልተኝነት እንዳይደገም አስጠነቀቀው። ካልሆነ ግን እንደሚታሰር ነገረው። ቅጣቶቹ እየተከታተሉ መጡ። የሰበሰበው ገንዘብ በሙሉ አለቀ። ከሀብታም ሰውነት ወደ ምስኪን ድሃ ተቀየረ። በመጨረሻም ለዳኛው ረጅም አቤቱታ ጻፈ። በዚህ ጫማ ምክንያት የደረሰበትን መከራ በሙሉ ገለጸ። ዳኛው አቤቱታውን ሲያነብ እስኪደክመው ድረስ ሳቀ።
በነገሩም ተገረመ። ከዚያም ለከበሮ መቺው በመጨረሻ ምን ትፈልጋለህ አለው። ከበሮ መቺው እጆቹን ዘርግቶ በትህትና ጌታዬ ሆይ ከዚህ ጫማ እንድትገላግለኝ ብቻ ነው የምፈልገው አለ። በጣም ሰልችቶኛል። ከዛሬ ጀምሮ ከዚህ ጫማ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። ከተማው በሙሉ ይወቅ። ከበሮ መቺው ከዚህ ጫማ ጋር ምንም ግንኙነት የለውም። በእሱ ምክንያት ለሚመጣው ማንኛውም አደጋ ተጠያቂ አይደለሁም አለ። ከበሮ መቺው እንዲህ አለ፣ ይህ ጫማ አላወቀውም፣ እሱም አያውቀኝም። ከዚያም ወደ ጫማው ዞሮ እንዲህ አለ በስቃይ ድምፅ፣ አንተ የእረፍት ጠላት፣ አንተ የመከራዎች ማከማቻ፣ አንተ የጥንቆላ ጫማ፣ እስከ መቼ በአንቺ ምክንያት መከራዬን እቀበላለሁ? በአንተ ምክንያት ላይ መርገም ይወርድብኛል። ዳኛው አዘነለትና እንዲታወጅ አዘዘ። በከተማው ሁሉ ከበሮ መቺው ከዚህ ጫማ ለሚደርሰው ለማንኛውም ነገር ተጠያቂ እንዳልሆነ ተነገረ። ከዚያ አዋጅ በኋላ የከበሮ መቺው ልቡ አረፈ። የጫማው ታሪክ በከተማው ሁሉ ተናፈሰ። ታሪኩ ወደ ኸሊፋው ቤተ መንግስት ደረሰ። አንድ ቀን የኸሊፋው የቅርብ ሰዎች ስለተፈጠረው ነገር አወሩለት። ከሊፋው በዚህ ቀን በሐዘን ተውጦ ነበር። የጫማውን ዜና ሲሰማ ግን ሐዘኑ ጠፋና እስኪዝለፈለፍ ድረስ ሳቀ። ከሳቁ ብዛት የተነሳ ተኛ። በዚህ መልኩ የከበሮ መቺው ዕድል በከሊፋው ዘንድ ተስተካከለ። ከሊፋው ሊያገኘው ፈልጎ ሳለ ከበሮ መቺው ቤት ውስጥ በሰላም ተኝቶ ነበር። በዛች ሌሊት የሚገርም ህልም አየ። ጫማው ሲያናግረውና ሲወቅሰው አየ። ለምን በእኔ ትቆጣለህ? እኔ እኮ የቆየሁ ጓደኛህ ነኝ። የተፈጠረው ነገር ሁሉ በአላህ ትእዛዝ መሆኑን አታውቅም? ምናልባት አላህ አንተን ሊያጠራ ፈልገው ይሆናል። ከስስትህ ኃጢአትና ገንዘብህን ከመሰብሰብና ከመቆለፍ ፍቅር ሊገላግልህ የፈልገው ነው። ለዓመታት ራስህን ብቻ እያየህ ምንም አልመጸወትክም። አንድም ዲርሃም በአላህ መንገድ ላይ አልሰጠህም። ይህ ለአንተ ቅጣትህ ነበር። ነገር ግን ጊዜው አላለፈም። ድሆችንና ምስኪኖችን ለመርዳት ቃል ግባ። ያኔ መከራው ከአንተ ይርቃል። አላህ ጸጋውን የሚያመሰግኑትን ይወዳል። ከበሮ መቺው በዚህ ምክር ተደሰተ። በህልሙም ሁኔታውን ለመለወጥና ስስቱን ለመተው ማለ። ንግግሩን ሳይጨርስ በሩ በኃይል ሲንኳኳ ሰማ። በድንጋጤ የተነሳ የከሊፋው ወታደሮች ቆሙ። ይጠሩት ነበር። ወደ ቤተ መንግስት እንዲመጣ በፍጥነት ልብሱን ለብሶ እየሳቀም እንዲህ አለ፣ አንተ ሰው ሆይና ስለ ተግዳሮቶችህ ታሪክ ንገረኝ። ከበሮ መቺው ታሪኩን ከመጀመሪያው እስከ መጨረሻው ነገረው። ኸሊፋውን በታሪኩ እጅግ በጣም ተደነቀ። ለህይወቱም ዘመን ሁሉ ባለጸጋ የሚያደርገውን ታላቅ ስጦታም እንዲሰጠው አዘዘ። ከዚያን ጊዜ ጀምሮ ያስስታምና ንፉግ ሰው አልነበረም። ይልቁንም ቃሉን ጠበቀ። ድሆችንና ምስኪኖችን መርዳት ጀመረ። ሌሎችንም ያበላ ነበር። ከዚህ በፊት ንፉግ የነበረ ቢሆንም ለለጋስ ሆኖ ኖረ። ይህን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ከዚህ ቪዲዮ የተማራችሁትን ኮሜንት ላይ አስቀምጡልን። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።